ጽዮን ማለት አንድም ሞቃታማ ብርሃናማ ፀሐያማ ማለት ነው። ፀሐይ የማይለየው ማለት ነው ጽዮን ማለት። በሌላ በኩል ጽዮን ማለት ከፍ ያለ ማለት ነው። በሌላ በኩል ጽዮን ማለት አምባ ማለት ነው። ጽዮን ማለት መጠጊያ ማለት ነው። እነዚህችን ጽዮን የተባለች ታቦት ከሰጣቸው በኋላ እስራኤል መንገድ ሲሄዱ ደብተራ ድንኳን፣ ደብተራ ኦሪት ተሰራች። ደብተራ ማለት ድንኳን ነው። ከዚያ ውስጥ ታቦቱን አስቀመጠ ሙሴ። ከዚያ ውስጥ ድንኳኑን አስቀመጠ። እግዚአብሔር በዚያ ላይ 7 ደመና አስቀመጠ። ያ ደመና ሌሊት የብርሃን አምድ ይሆናል፣ ቀን ደግሞ ፀሐይ ይጋርድና ደመና ይሆናል። ታቦት ስትንቀሳቀስ እስራኤል መንገድ ይጀምራሉ። ታቦቲቱ ካለችበት ያድራሉ። ታቦቱ መንቀሳቀስ ካቆምና እዚች ላይ ነው የምታድር ታቦተ ጽዮን ከተባለ እስራኤል ያድራሉ። ታቦቷ ስትንቀሳቀስ ይንቀሳቀሳሉ። ታቦቱ በተንቀሳቀስበት ታቦቱ ባለበት መና ይወርድላቸዋል። ታቦት ባለችበት ውሃ ከጭንጫ ይፈልቅብላቸዋል። ታቦቷን ይዘው ሲነሱ ጠላት ይሸነፍላቸዋል። ታቦቷን ብድግ ሲያደርጓት እንደ ቅጠል ረግፎላቸው ያድራል። ያሸንፋሉ፣ ድል ይነሳሉ። ታቦተ ጽዮንን ይዘው ዮርዳኖስን ከፍለው ተሻግረዋል። ካህናት ታቦተ ጽዮንን ይዘው ወደ ዮርዳኖስ ባህር ሲገቡ ዮርዳኖስ ተከፈለላቸው። 12 ድንጋይ ይዘው ተሻገሩ። ታቦተ ጽዮንን ይዘው በኢያሱ አማካኝነት አማሌቃውያንን በሙሉ ድል ነሱ። በመንገድ የገጠሟቸውን አላሳልፍ ያሏቸውን ሁሉ። ዋናው ጠላታቸው ቀድሞ ሙቷል፣ ፈርዖን ነው። ባህር ውስጥ ሰጥሞ ቀርቷል። መንገድ ለመንገድ የሚያስቸግሯቸው ጠላቶቻቸውን ደግሞ ጽዮንን ይዘው ሲንቀሳቀሱ ይረግፍላቸዋል። መጨረሻ ላይ ርስት ሊገቡ ሲሉ የኢያሪኮ ግንብ ተጋርዶ ቢያስቸግራቸው ታቦተ ጽዮንን ይዘው 7 ጊዜ ሲዞሩት ግንቡ ፈርሶላቸው ርስታቸውን ወረሱ። ማርና ወተት ከምታፈሰው መሬት ገቡ። ርስት የወረሱ በታቦተ ጽዮን። ይሁላችሁ ኃጢአታቸውን ስርየት የሚያገኙ በታቦተ ጽዮን፣ አዝመራቸው የሚባረክ በታቦተ ጽዮን፣ ዕድሜያቸው የሚረዝም በታቦተ ጽዮን፣ ባህር የሚሻገሩ በታቦተ ጽዮን፣ ጠላት የሚያሸንፉ በታቦተ ጽዮን፣ የጠላት ግንብ ያፈረሱ በታቦተ ጽዮን፣ ርስት የወረሱ በታቦተ ጽዮን አማካኝነት ነው። ይህንን አድርገው ሲኖሩ በደል መጣ። ይህን አድርገው ሲኖሩ ከእስራኤል ከግብፅ ከወጡ በኋላ 400 ዓመት መላ። 400 ዓመት ከሆናቸው በኋላ ኤሊ የሚባል ካህን ነበረ። ይሄ ካህን መግቧቸው ሲያረጅ አፍኒን፣ ፊናስ የሚባሉ 2 ልጆች አሉት። እነሱን ምሉና ዱግ ተወራጅና የበላይ አድርጎ ሾማቸው ካህናት አድርገው። ከመቅደሱ ውስጥ ከታቦተ ጽዮን 3 በደል በደሉ። ባጭሩ አንደኛ ለታቦተ ጽዮን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። ማታ ከምሽቱ 1 ሰዓት ተለኩሶ ሲበራ አድሮ ማለዳ 1 ሰዓት የሚጠፋ መብራት ነበረ። እነዚህ ሰዎች ምን አረጉ? ህዝቡ መብራት ይዞ ሲመጣ ያንን እየሸጡ እነሱ እየበሉ ለእግዚአብሔር መብራት ምን ያደርግለታል? ራሱ ብርሃን ነው ማለት ጀመሩ። ለእግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታልማ ካልን ሰውስ ምን አድርጎለት ነው የፈጠረው? እግዚአብሔር ስርዓትን የሚወድ አምላክ ነው። እግዚአብሔር መብራት ቸግሮት አይደለም፣ ጧፍ ነው። ወይ ጉድ እናንተ! ፀሐይን የፈጠረ እግዚአብሔር ጧፍ ይቸግረዋል ብላችሁ ነው? እግዚአብሔር ለምንድን ነው? የስርዓት አምላክ የፍቅር መግለጫ ስለሆነ ነው። መብራቱን አጠፉት። ከዚያሳ ደግሞ ምን አደረጉ? መስዋዕቱ መጀመሪያ ለእግዚአብሔር ከቀረበ በኋላ ስቡ ከጤሰ አጥንቱ ከተከሰከሰ በኋላ እግዚአብሔር እሳት ከሰማይ ወርዶ ከበላ በኋላ መስዋዕቱን ከተቀበለ በኋላ ከተረፈው ስጋ ካህናቱ ይበላሉ። ከዚያ የተረፈውን ሕዝቡ ይበላሉ። እነዚህ አፍኒንና ፊናስ ግን ለእግዚአብሔር ከመቅረቡ አስቀድሞ ስጋውን እየጠበሱ መብላት ጀመሩ። 2 የእግዚአብሔርን መብላት በሉ። 2 ሶስተኛ ያውን ይባሳል አሉ ሰውየው። ሶስተኛ ምን አረጉ? ታቦተ ጽዮንን ደጅ ሊጸኑ የኦሪትን መቅደስ ሊሳለሙ የሚመጡትን ሴቶች ለኃጢአት እያታለሉ የሚጥሏቸው ሆኑ ይላል።
ሰዎች የእግዚአብሔርን ቤት እንዳይሳለሙ አደረጓቸው። በእግዚአብሔር ሕዝብ ከለከሉበት። ሴቶችም እንጸድቃለን ብለን መጣን እንጂ ይሄንማ ከባሎቻችን አተነዋል ብለው ከቤታቸው ቁጭ ከቤተ እግዚአብሔር መምጣት አቆሙ። ካህናቱ ለዝሙት ሲጠይቋቸው፣ ወንዶችም እኛ እንጸድቃለን ብለን ነው እንጂ ሚስቶቻችን ልንድር ነው አትሂዱ እያሉ አስቀሩ። በእግዚአብሔር አምልኮ ከለከሉበት። 3 በደል። አሁን እኛ ይሄንን እየበደልን ነው። ምን ያላጠፋ ነው መብራት አለ። እኛስ ቢሆን ክህነቱ መብራት ነበር፣ እየጠፋ እኮ ነው። ምንኩስናውም መብራት ነው፣ ጠፍቷል እኮ። አሁን ትዳሩም መብራት ነበር፣ አሁን አጥፍታችሁታል እኮ። ምንም ጨለማ የሆነ ትዳር ነው ያለ። መብራት ጠፋ፣ ስርዓት ጎደለ ማለት ነው። እግዚአብሔር ስርዓት ሲያጎልበት ሕዝብ የሚጠፋው ስርዓት ሲጎል ነው። ምን ችግር አለው ማለት እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን ብናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደር። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬን ነው። ምን ችግር አለው ማለት ችግር ያመጣል። ጠጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋቡ ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣው። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጣብ እያደረግ ኧረ ተው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረቡ ምን ችግር አለው? ቢባርክ ምንም ችግር የለውም። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ፣ የእግዚአብሔርን በሉት። ታው ስርዓት አጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንል ኖረን ማለት። መግባት በማትችሉበት ጊዜ ቤተ ክርስቲያን አትግቡ ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር አባ ቄሴ የኔታ ግዳጁኝ የሴቶች ልማድ ውስጥ ሁኜ ቤተ ክርስቲያን ገብቼ ብጸልይ ያለ ችግር አለው? ምን ችግር አለው? ኧረ ተው ችግር አለው። ችግር አለው ነው የምላችሁ ማለት ነው። ካህናት ዲያቆናት ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ ምን ችግር አለው? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ውሃው ጋር ይላል። ለዚህማ ሊቅ ነው ሌላ ያውንለትም እንጂ ለተንኮል ተመልከቱ ምንድን ነው የሚለው ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው የሚላል። ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ ያለ። ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ እህል ሳትቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰዎች ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ። እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት ምን ችግር አለው? አሁን ደግሞ ያመጣው ደግሞ አለ ሰው ደግሞ አንድ ሴትና አንድ ወንድ እሺ፣ ዲያቆን ቢሆን እሺ፣ ኋላ የሚያገባት ከሆነ ከጋብቻ በፊት እንዲያው ቢገናኙ ምን ችግር አለው? አለው። እንዲህ እያለ አሁን ደግሞ እኔ አሁን ሴቱም እንደው ዛሬማ ማፈር እኮ ትቷል። ማምላክ አዛኝን አሁን አንዲት ልጅ ደውል አንድ ጊዜ ያለችኝ እንገራችሁ። አንድ ዲያቆን ነበረው አለ እኔ ጋር ስተት ገጠመን። እሺ አዲያ እሱ ዲያቆን ሆኖ ቢቀጥል ምን ችግር አለው? ኧረ እንዲሁ እኮ አይደረስ ነው እናንተ። እንደው ጽሑፍ እኮ ነው ማምላክን ምን ችግር አለው? አለው እንጂ ሰምታችኋል? እስቲ ቆይ ልንገራችሁ አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቂያት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ
ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን። ጾሙን እስከ 9 ሰዓት ጾም ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው ችግር አለው? ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር ንቅ፣ ኮሌስትሮል ንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሶስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሶስተኛ የእግዚአብሔርን ስርዓት መቀነስ፣ እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ሳምን ሲሆን ነው የእግዚአብሔርን ድርሻኛ ስንበላው። በእነዚህ ምክንያት እግዚአብሔር ጠላት አስነሳባቸው። ኤሊን እግዚአብሔር ምን አለው? ተው ልጆችን ምከር አለው። ምከር ልጆችን አለው። ምን አለ? እንቢክሙ ደቂቄ እንቢክሙ፣ ልጆቼ የምሰማው ነገር ጥሩ አይደለም ያለዝም ጥሩ አይደለም ልጆቼ። ለማበሰ ሰብ ላይለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ወለማበሰ ሰብ ላይለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ግራ ንግግሩ ጥሩ ነው። ሰው ከሰው ጋር ቢጣላ ከእግዚአብሔር ያስታርቁታል፣ ወደ እግዚአብሔር ይጸልዩለታል። ሰው ከእግዚአብሔር ጋር ከተጣላ ግን ወደ ማን ይጸልዩለታል አላቸው። ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ። ወዴት ነው? ተው አላቸው። ታው ምከራቸው፣ ከሹመታቸው ሻራቸው አለው እግዚአብሔር። ዝም ምን አደርጋለሁ? መቼስ የልጅ ነገር እያለ ዝም አለ። ስለ ጽዮን ዝም አለ። ስለ ጽዮን ነው። እግዚአብሔር ፍልስጤማውያንን አስነሳ። ፍልስጤማውያን መጡና ጦርነት ገጠሙ። እስራኤል እንቅጠም እንግዲህ መቼስ ወንድ ይሉን ሴት ይሉን ብለው ገጠሙ። 4000 ሰው በአንድ ቀን አመድ ሆነ። ተመልከቱ። ለምን አውደቀን እግዚአብሔር ውስጥ ወደ ኤሎፍሊ፣ እግዚአብሔር ለምንድን ነው ወደ ኤሎፍላውያን አሳልፎ የሰጠን? አይወላችሁ ስሙ። እግዚአብሔር በሉ ለምን አሳልፎ ሰጠን በሉ። መልሱን እንግዲህ ስሙ። ለምንድን ነው አሳልፎ የሰጠን? ታቦት ሳንይዝ ዘምተን ነው። ድሮስ አባቶቻችን ታቦት ይዘው ተዋግተው እኮ ነው ያሸነፉ። ታቦት ሳንይዙ ነው። ታቦተ ጽዮን ትምጣ ተባለ። ከዚያ በኋላ እግዚአብሔር አፍኒንና ፊናስ እንዲሞቱ ስለፈለገ ታቦቲቱን አምጧት የሚል ሐሳብ አስነሳባቸው ይላል። እና እጅሬ ልብሰ ተክኗቸውን ለብሰው አክሊላቸውን ደፍተው ልብስ የማይሰውረው የለ ንጹሕ ካህን መስለው ጥላቸውን ይዘው ጀርቅቅ እያሉ ታቦታቸውን ይዘው ወዱ። ሰው መሳይ እዙ ወደ ጦርነቱ እዙ ወደሳ ምን አደረገ? በአንድ ጊዜ 30,000 የእስራኤል ሰው አመድ ሆኖ ተሸነፈ፣ ረገፉ። ምን አደረገ? እዚያ ባለሳ አፍኒንና ፊናስን በሰይፍ አላቸው። ታቦተ ጽዮን ከመሬት ወደቀች። እግዚአብሔር ሲጣላ እንኳን ከመሬት ያለውን ሕዝብ ታቦት የተሸከመውን ሰውዬም እንዲታረድ ያደርጋል። ስርዓቱ ሲጣስበት ማለት ነው። ለምን አሁን መናፍቃን ያነሱላችኋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን? ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ፣ እስቲ ታቦቱ ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል፣ አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል። አጅሬ እነንትናም ቢሆኑ እነገሌም ቢሆኑ ተሸክመው ሲሄዱ ጭልጥ ታቦቱ። ድሮ
ጥሩ ጥሩ ካህናት ሲሸከሙት አልሄድም የሚለው ታቦት ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ጸጥ ብሎ ይሄዳል። ጠባዩን አሳምሮ ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ ማናቸው ዝክር ተጠርተው እንደ ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃህ አሉ አይደል? ቃህን አልጠጣም እንደ የዚህ ማሉ ይባላል። በእውነቱ ማለት ነው የዝሙትና አይዛብ ሳሉ አይደለ? የበደል የሌብነት ማነሱ ሳሉ አይደል? ብሎ ታቦቱ ራሱ ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ሄዱ። ታቦተ ጽዮን ሄደች። አዚያ በኋላ እነሱ ሞቱ። ኤሊሳ ምን አለ? ጽዮን ቤተ እግዚአብሔር ሲደፈር ለሹመቱ ብሎ ለልጆቹ ብሎ ቤተ እግዚአብሔር ሲደፈር ዝም ብሎ አስራቱን እየተቀበለ እየበላ ነበርና አንድ ሰው ከጦርነቱ መጣ። ከየት መጣ? ከጦር ሜዳ መጣሁኝ። ምን ሆነ? ልጆች ሞቱ፣ ታቦተ ጽዮን ተማረከች። አይ ልጆችስ ብመክራቸው አልሰማ ብለው ነው። አስራቱን በኩራቱን ተቀብዬ በልቼ ጠጥቼ ከብሬ ነግሼ የምኖርባት ጽዮን እንዴት ተማረከች ብሎ አዳንቄ ያለቅሳለሁ ብሎ ገምሸርሸር ሲል ምን አደረገ? ከገዛ ወንበሩ ወደቀና የገዛ ጎና አጥንቶ ወግቶ ገደለው ይላል። ከእንዲህ ያለ ሞት እግዚአብሔር ይሰውራል። ስለ ጽዮን ዝም አልልም። ስለ ቤተ ክርስቲያን እያወቀ ዝም ያለ ሰው የገዛ ወንበሩ ገልብጦ ይጥለዋል። ስርዓት ሲጣስ ቤተ ክርስቲያን ሲጠፋ ፈርቶ አፍሮ ዝም ያለ ሰው ይቀሰፋል። ስለ ጽዮን ዝም በማለቱ እሱ እኮ አልበደለም። ሰው ባይበድልም ጥፋት ሲጠፋ ዝም ያለ ሰው ይቀሰፋል። ሹመቱ አይጠቅመውም። ኋላሳ እሱም ተቀሰፈ፣ ልጆቹም ሞቱ፣ ታቦተ ጽዮን ተማረከች። እነሱም ዕቃ የሚኮሩባት ታቦት ይቺ ነበረች። አመጣናት እንግዲህ ያሉና ነይ ስገጅ እንግዲህ ለዳጎን ብለው ዳጎን ቤት አስገቧት። ዳጎን ቤት ዳጎን አይሰማ አያይ ብሎ ሽትር ብሎ እንዳንዳንዱ እንደኛ ዘመን ሰው ማለት ነው። ልብሱን ለባብሶ ወርቁን አንቆጥቁጦ የሚጤስለትን ዕጣን አያሸት፣ የሚቀርበው ነገር አይበላ፣ አይናገር፣ ጸሎት አይሰማ፣ ምረት አይሰጥ፣ ዝም ብሎ በግ የሚያስፈጅ ነው። ዝም ብሎ እዚያ ተጎልቶ ኋላ ታቦተ ጽዮን አመጡና ስገጂ ልቅ ለዳጎን ብለው እታች አኖሯት። እዛች ዝቅ አርገው ኋላ በበነጋው ሲመጣ ደሞ አምላክ በበነጋው ሲመጡ ዳጎን ሰላም ላንቺ ይሁን ጽዮን፣ ሰላም ላንቺ ይሁን፣ እኔ ትቢያ ነኝ አንቺ ነሽ ታቦት ብሎ እግሯ ስር ተደፍቶ አገኙት። ታቦተ ጽዮን ቀጥቀጣው ማለት ነው። ኋላ አምላካችን እንዲሁ ትናንተ ታች ነው ያኖርነው እንደ ረስተነው ነው ወይስ ማን አወረደው ብለው መልሰው ደግሞ ከፍ አድርገው ደግሞ አስቀምጠው ተዱ ነው። እሺ በሁለተኛው ቀን ጽዮን አልተንቀሳቀሰች አለችበት ሆና እሷ ከፍ ብላ የዳጎንን ግራ እጁን ለብቻ ቆርጣ፣ ቀኝ እጁን ለብቻ ቆርጣ፣ አንገቱን ለብቻ ቆርጣ ዝም ብሎ መለላውን ቁሞ አገኙት ማለት ነው። ወድቆ መለላውን ተከስክሶ አገኙት። እንደ ይቺ እንዲያው አምላካችን አዋረደችብን ምን ያለች ናት አያ ብለው እንዴት ይሻለናል ምን እናድርግ ሲታወቁ በዚህ ደንቃቸዋል አለችና ጽዮን ምን አደረጋቻቸው? የሁሉንም አካላቸውን መከዳ ሳስራ አሳበጠችባቸው። ሰው በሙሉ አበጠ። አይደረስ ነው እኮ እናንተ ተድበል ብሎ መራመድ አቃተው። አይጠጣ አይበላ ሰው ሁሉ እንደ ቅንቡርስ ተድበለበለ፣ አበጠ። ያገሩ ሰው በሙሉ ሕፃን የለ ሴት የለ ወንድ የለ አበጠ። አረ ምን እናርግ ሲሉ ደግሞ ያው ያበጠው የሚበላው እንዲያጣ ደግሞ እግዚአብሔር የአይጥ ሰራዊት አምጥቶ ደፋበት። የአይጥ ሰራዊት ሁላችሁ እስቲ የቤታችሁ አይጥ ያለባችሁ እጃችሁ አውጡ። ማምላክ አውጡ። አይጥ ያለባችሁ እኔ አውጡ ነግሬያችሁ እንዳትዋሹ። ሌባ ናችሁ ማለት ነው። እነዚያ ሰዎች እኮ ሁላችሁ አይጥ የመጣባቸው ታቦት ሰርቀው ነው። ወላዲተ አምላክን የማይሰርቅ ሰው አይጣ ቤቱ አይመጣም። ሰርቃቸዋል። በቃ ሌቦች ናችሁ እናንተ። አይጥ እኔ ነግሬያችኋለሁ። አሁን ወደፊት ከቤታችሁን ያው እንደው ዝክር ተጠርቼ መጥቼ አይጥ ካገኘው ሌባ መሆናችሁን በዚህ አረጋግጬ እሄዳለሁ ማለት ነው። ስለዚህ ከዛሬ ጀምሮ መስረቅ እናቁም አናቁም በሉ፣ አንሰርቅም በሉ። ስለዚህ ሌባ መሆናችሁ በአይጥ ታውቋል። አይጥ ያለባችሁ ሰዎች ሌባ ናችሁ፣ ውሸታም ናችሁ፣ ቀጣፊ ናችሁ።
ተንኮለኛ ናችሁ ማለት ነው። አይጡን ያጥፈላችሁ። አይጥ ምንድነው ስራው? እናንተ ራሳችሁ አይጡ ናችሁ ይሆናል። አይጥ ዝም ብላ ያንን መብላት ይውላችሁ። ስጋ በል ሳር በል እና ምንድን በል ነው የሚል ሳይንሱ? ሁለበል ይለዋል። በሶስት ይከፍለዋል። ስጋ በል በሉ፣ ሳር በል። እሺ አንበሳ ምን በል ነው? በሬሳ፣ አይጥሳ ሁለበል። ይውላችሁ ጫቱንም ምኑንም የሚቀምሰው አይጥ ነው። ይሄ ሁለበል ነው። አይጥ ሳይመርጥ የሚበላ ያልተፈቀደለትን የሚበላ አይጥ ስራ የብላ የተቀደሰ ነገር መብላት ትወዳለች። አሁን በገና ቢኖር ቆማምጣው ነው የምታድር። ደግሞ ዛሬስ ብላ ብላ ይነቃችሁ ብላ ቤተ ክርስቲያን ዕቃ ቤት መግባት ልጀምር አስባለች አሉ ነው እንግዲህ። ዕቃ ቤትም እየጀማመራት ነው። እነማን ሌባ ሆኑ? እኛም ሌባ ሆን ማለት ነው እንግዲህ። ደግሞ መቅደስ ልገባ ነው እንዳትል እግዚአብሔር ይጠብቃት። ይሁላችሁ እኔ እመቤቴን ከልቤ ነው። እኔ ከክርስቲያን ቤት የአይጥ ወጥመድ ባገኝ ውርደት ነው። አቡነ ዘበሰማያት ብላችሁ አይጥ ማጥፋት አለባችሁ። እየሰረቅን ነው እንደ አይጥ ያንጋጋብን። አይጥ ሰራዊት አመጣና ዛሬ የሰው አይጥ በዝቶ ነው መከራ የገባ ነው። አይጥ አመጣባቸው። ምን እናድርግ? ሬቺ ትሂድልን ፈጀችን እኮ አሉ። ወደ ጌት ወደሚባል ሀገር ሰደዷት። በዚያም ፈጀችባቸው። ወደ አስቀሎና ወደሚባል ሀገር ሰደዷት። በዚያም ፈጃቻቸው። ወደ አቃሮን ወደሚባል ቦታ ሰደዷት። በዚያም ፈጀቻቸው። አምስቱን ስታሸንፍባቸው ምን እናድርግ ተባለ። አይ እንዴት እንግዲህ ይችን ጽዮንን ጠንቋዮች በሙሉ ተሰበሰቡና እናንተ እስቲ እንግዲህ 5 ነገስታት ተሰብስበው ጽዮንን ማሸነፍ አቃታቸው። ማምላክን ተመልከቱ። 5 ነገስታት ሰራዊት አላስከተተች፣ ጦር አላዘመተች፣ መሳሪያ አልያዘች፣ ጋሻ አላስታጠቀች። ጽዮን ብቻዋን 5ቱን ነገስታት በሙሉ አንቀጠቀጠቻቸው። ጽዮንን ያዘ ሰው ብቻውን ያሸንፋል። ከዚያ በኋላ ተመልከቱ ምን አደረጉ? ጠንቋዮች ተሰብሰቡ። ኑ አረ ይቺ ጽዮን የምትባል የእስራኤል አምላክ ታቦት መታ በጠበጠችን እባካችሁ አሏቸው። እስቲ እንግዲህ የምንገብርላችሁ ጠንቋዮች አንድ አርጉን። የለም ዝም ብላችሁ ጽዮንን አገሯን ካልሰደዳችሁ አገር ሰላም አይሆንም አሉ ጠንቋዮቹ። እዚያ በኋላ ተመልከቱ አያችሁ፣ ታቦት ቢሰረቅ አትደነቁ። የሚሰረቀው አንደኛ ሀቤቱ ያሉትን ልክስክሶች ለማጥፋት ነው። ሁለተኛ ደግሞ በዚህ ሀገር ሄዶ ደግሞ ትዕቢተኞችን አመድ አድርጎ ለመምጣት ነው። እዚያ በኋላ ሄደና ምን አደረጉ ተመልከቱ። አይጥ ስላመጠቻችሁ የወርቅ አይጥ አሰሩና ስጧት። እናቴ እባክሽ አይጡን አቁሚልን ብላችሁ የወርቅ አይጥ አሰሩና ስጧት ተባለ። የወርቅ አይጥ ተቀበለች። እጅ መንሻ እኮ ነው ማለት የወርቅ አይጥ ማለት ተቀበለች። እበጡ እንዲጎልላችሁ እበጡ መከዳ ቀላል መስሏችኋል? የበር ግማሽ እኮ ነው። እበጡ ተድበልብሎ ስለሆነ ያበጠ ሰው ብቻ ነው የሚያውቀው መከራውን። ያንን እንዲለቅላችሁ እበጥ የሚያህል ወርቅ ስጧት ተባለ። ያንን አሰሩ። ሰረገላ ተሰራላት። አዲስ ነው ጣዖት ያልነካው አዲስ ሰረገላ ተሰራላት። ከዚያ አንዳንድ ጥጃ የወለዱ 2 ጊደሮችን አምጡ ተባሉ። እነዚያ ጊደሮች መጡ። እነዚያ ጊደሮች ሰረገላውን ተሸከሙ። ከዚያ ላይ ታቦተ ጽዮን ከዚያ ላይ ተቀመጠችና በወርቅ ታጅባ ስደዷት ተባለ። 5 ነገስታት በኋላዋ ሁነው ጥጆቹ ዘወር ሳይሉ ጊደሮቹ ጥጆቻችን ሳይጮሁ ቀጥ ብለው ታቦተ ጽዮንን ይዘው ሄዱ። ከዚያ ሄደው በምድረ በዳ ሌዋውያን ካህናት አገኟት፣ ተቀበሉና ጊደሮቹን አርደው ሰረገላውን ፈልጠው ጊደሮቹን መስዋዕት አደረጉ። ታቦተ ጽዮንን ተቀበሏት። እነሱም ፍልስጤማውያንም ተመለሱ፣ ቁስላቸውም ዳነላቸው። ከዚያ በኋላ ተመልከቱ 7 ዓመት በበረሃ ተቀመጠች። 7 ወር ተቀምጣለች። 7 ዓመት ይቅርታ ተቀምጣለች። በኋላ ደግሞ እንደገና ተቀምጣ ደግሞ ከዚህ ተነስታ ደግሞ ወደ አሚናዳብ ቤት ሄደች። በዚያ ደግሞ 20 ዓመት ተቀመጠች። 20 ዓመት ተቀመጠች። አሁን ከቤት ሰው ወጣ። ማን ወጣ? ከቤተ ክህነት ሳሙኤል ወጣ። ከቤተ መንግስት ዳዊት ወጣ። ሁለቱ ሲደርሱላት ቤቷን ዙራ መጣች። ይኸውላችሁ እግዚአብሔር ከቤታችን ሰው አውጥቶ ክብራችን ይመልስልን። ከቤት ሰው ሲወጣ እግዚአብሔር ክብር ይመልሳል። ቅን ሰው ሲገኝ፣ ከመቅደሱም ሰው ሲገኝ፣ ከመንግስትም ሰው ሲገኝ የሀገር ክብር ይመለሳል።
ሀመቅደስም ሰው ሲጠፋ ሀቤተ መንግስትም ሰው ሲጠፋ አገር ይፈርሳል። እግዚአብሔር ሰው አያጥፋብን። ሰው ሲወጣ መቅደሱ የመቅደሱ ክብር ተመለሰ። መቅደሱ ሲነጻ ታቦቱ ተመለሰ። መጣች። ከዚህ በኋላ በዛሬው ዕለት ታቦተ ጽዮን መጣችና በቅዱስ ዳዊት ዘመን ቅዱስ ዳዊት አዘጋጅቶ ሂዶ ተቀብሎ ይዟት መጣ። ቅዱስ ዳዊት ዘየሐይድ አይነ ይላል። አይን የሚያንጸበርቅ የወርቅ ኤፉድ ለብሶ የወርቅ ግምጃ ለብሶ የወርቅ ዘውድ ለብሶ ንጉሱ ከዙፋኑ ወርዶ ለታቦተ ጽዮን ዘመረላት፣ ሰገደላት። በእልልታ በግርግርዳ መጣች። ከዚያ በኋላ መጣ። ስትመጣ ዘንበል አለች። ዘንበል ልትወድቅ ነው መሰል ብሎ አንዱ ዖዛ የሚባል ሰው ነው ደገፍ አረጋለሁ ሲል መልአክ መጥቶ ቀኝ እጁን በሰይፍ ይውላችሁ። አሁን አንዳንድ ምዕመናን በየዋህነት ታቦቱ ሲያልፍ እንዲነካችሁ ጠጋ ጠጋ ብላችሁ የምትቆሙ ሰዎች አላችሁ። ይሄ ያስቀስፋል። ታቦቱ ሲገባ አሁን አንዳንድ የዋሃን እናቶች ጨርቃቸውን ያነጥፋሉ። አንዳንዶች ደግሞ ምን ያደርጋሉ መሰላችሁ? እንዲሁ ታቦቱ እንደመታከክ ብሏቸው እንዲያልፍ ጠጋ ይላሉ። ይሄ ያስቀስፋል። የወላድ መካን ነው የሚያደርገው። ዕድሜን ያሳጥራል። ከታቦት አትጠጉ። ስለ ጽዮን ዝም እንዳንል አምላከ ቅዱሳን ይርዳን።